ሰላም ሰላም ቤተሰብ እንዴት አደራችሁ? ደህና አደራችሁ ወይ? ዛሬ ይህንን ቪዲዮ እባካችሁ ኮፒ ሊንክ ሼር እያደረጋችሁ ለብዙ ሰው እንዲደርስልኝ አድርጉልኝ። እዚህ ጋር በፎቶ የምትመለከቱት ታላቅ ወንድሜ ነው። አዲስ ዓለም ከእናቱ ጋር ነበር የሚኖረው። ነገር ግን ከእናቱ ጋር ወጥቶ ይስራ ይሻሻል ይለወጥ ብለን ጥሩ አጎታለን እዛ ሄዶ እንዲሰራ ብለን ዓለም ጤና አጎታችን ይዞት ሄዶ ነበረ። እዛ ከሄደ በኋላ 1 ወር ከሰራ በኋላ አጎታችን ሀዘን ይደርስበትና ያንን ሀዘን ለመድረስ ይወጣል። ያንን መውጣቱን ተከትሎ እንግዲህ ወንድሜ መስከረም 7 ጠፍቷል ማለት ነው። እንግዲህ እስከዚች ሰዓት ድረስ የወንድሜ ድምጽ የለም፣ አልተሰማም። የት ይሂድ የት ይድረስ ምንም ያወቅነው ነገር የለም። መታወቂያ አለው፣ ልብስ ምናምን ይዞ አልወጣም። በለበሰው ልብስ ብቻ ነው የወጣው። ምንም ድምጽ የለም። እዛ በአካባቢው ዓለም ጤና ለፖሊስ ጣቢያም አመልክተናል ብሎኛል አጎቴ። በጥሩምባ ማስነግሬያለሁ ብሎኛል። ነገር ግን በዚህ ወጥቷል በዚህ ገብቷል የሚል አንድም ሰው የለም፣ አየነው የሚለም ሰው የለም። ምናልባት እንግዲህ አጠያይቆ በሰዎች እርዳታ ወደ አዲስ ዓለም ይመጣል በሚል ከዛሬ ነገ ስንጠብቅ ነበረ። ምንም ነገር የለም እስካሁን። ፌስቡክ ላይም እግዚአብሔር ያክብረው ዘካሪያስ ኪሮስ እማማ ዝናሽ ካስታወሳችሁት እሱ ፌስቡክ ላይ ፎቶን ሼር አድርጎልኝ ያው ለጥፎልኝ ማለት ነው። ብዙ ሰው ሼር አድርጎልኛል፣ እግዚአብሔር ያክብርልኝ በዚህ አጋጣሚ። ነገር ግን አሁን ይሄን ቪዲዮ የምትመለከቱ ቤተሰቦች እባካችሁ ሼር እያደረጋችሁ ኮፒ ሊንክ እያደረጋችሁ ብዙ ሰው ጋር እንዲደርስልኝ አድርጉልኝ። ወንድሜ 35 ዓመቱ ነው፣ ትልቅ ልጅ ነው። ነገር ግን ከተማ ሄዶ አያውቅም። 10 ብር ምን እንደሆነ 100 ብር ምን እንደሆነ 50 ብር ምን እንደሆነ አያውቅም። ክፍለ ሀገር ውስጥ ያደገ ልጅ ነው። ፊደል አልቆጠረም፣ አልተማረም። ስለዚህ ያ ነገር ስላለ ነው እኛም ያሳሰበን። እንደዚህ መንገድ የሚያውቅ አይነት ሰው ቢሆን ኖሮ ምንም ማለት አልነበረም። ግን ወንድሜ እንደዚህ አይነት ነገር ምንም ስለማያውቅ ምናልባት የት ይሂድ ብለን እንደምንፈልግ ራሱ ግራ ገብቶናል። እና እባካችሁ ተባበሩን፣ እባካችሁ ሼር እያደረጋችሁ ወንድሜ እንዲገኝልኝ። እናቴም በጭንቀት ያው በቃ በጣም ከባድ ሁኔታ ላይ ነው ያለችው። በጣም እያሰበች ነው። የልጅን ነገር ታውቃላችሁ። እና የሚያስብ ልጅ እንደዚህ ጎበዝ አይነት ልጅ ቢሆን ኖሮ ኦኬ ችግር የለም። ግን ወንድሜ እንደዚህ አይነት ልጅ አይደለም። እባካችሁና ሼር እያደረጋችሁ ለብሶ እንዲደርስልኝ አድርጉልኝ። ሌላው ነገር ምንድነው? ጥቁር ነው እና ደግሞ ጺም አለው። እዚህ ጋር አሁን ጺም የለውም እዚህ ፎቶ ላይ። እዛኛው ላይ ግን አሁን ባለበት ሁኔታ ፎቶ ስለሌለኝ ነው። እዚህ ጋር አሁን ያለበት ሁኔታ ግን ጺም አለው፣ አጠር ያለ ነው፣ ጺማም ነው። እና እባካችሁ እንዲገኝልኝ ሼር እያደረጋችሁ ቢያንስ እንኳን እዚህ ቦታ አየነው ብሎ እንኳን ያየው ሰው እንኳን እንዲያገናኘን። በዚህ ጋር ስልክ ቁጥር አስቀምጥላችኋለሁ። በዛ ስልክ ቁጥር ደውላችሁ ብትነግሩኝ ደስ ይለኛል። ለብዙ ሰው እንዲደርስልኝ አድርጉልኝ። አመሰግናለሁ።